ሰላም የወንጀል አዳኙ ቤተሰቦች እንደምን ሰነበታችሁ? እኔ ኮንስታብል ይስሐቅ አድማሙ ነኝ። እንደተለመደው ወንጀል ሰርቶ መደበቅ ሆነ ከህግ ፊት ማምለጥ እንደማይቻል የሚያረጋግጥ እውነተኛ የወንጀል ታሪኮችን እና የህግ ውሳኔዎችን ወደ እናንተ ማድረሳችንን ቀጥለናል። ዛሬ በሀገራችን እጅግ ልብ የሚሰብር እና አሳዛኝ በተለይም በሴቶች በጽንስ ላይ የደረሰን የጭካኔ ጥግ የሚያሳይ እጅግ አሰቃቂ የወንጀል ዜና እና የፍርድ ቤት ውሳኔ ይዘንላችሁ ቀርበናል። የወለደችለትን የልጆቹን እናት እና የ6 ወር ነፍሰ ጡር የሆነችውን ባለቤቱን በግፍ በስለት አርዶ በገደለው ግለሰብ ላይ ፍርድ ቤቱ የሞት ቅጣት ውሳኔ አስተላልፏል። ክስተቱ የተፈጸመው በጎፋ ዞን በለሃ ከተማ አስተዳደር ሀብታ ምንጫ ቀበሌ ክልል ውስጥ ነው። ተከሳሽ አቶ ጀማል ሁሴን የተባለው ግለሰብ ከሟች ባለቤቱ ጋር በነበራቸው የፍትሐ ብሔር ክስ ምክንያት ለምን ከሰሽኝ በሚል የቂም በቀል ተነሳስቶ ነው ይህንን ሰይጣናዊ ድርጊት የፈጸመው። ተከሳሹ ስለታማ ቢላ በመያዝ ባለቤቱን ቀኝ በኩል ፊቷ ላይ፣ በጭንቅላቷ ላይ በሁለት ቦታዎች እንዲሁም አንገቷ ላይ በተደጋጋሚ በመቁረጥ እና በመጨረሻም ከጀርባ በኩል አንገቷን በማረድ በአሰቃቂ ሁኔታ ህይወቷ እንዲያልፍ አድርጓል። ይህ ድርጊት በአንዲት አቅመ ደካማ እና የ6 ወር ጽንስ በተሸከመች እናት ላይ መፈጸሙ ማህበረሰቡን በእጅጉ ያስቆጣና ያሳዘነ ወንጀል ሆኖ አልፏል። የጎፋ ዞን አቃቢ ህግ ይህን ዘግናኝ ወንጀል በሰው እና በሰነድ ማስረጃ በመደገፍ በኢፌዴሪ የወንጀል ህግ አንቀጽ 539 1 ሀ ስር ማለትም በቀልን መነሻ በማድረግ የተፈጸመ ከባድ የግድያ ወንጀል በማለት ክስ መስርቶበታል። ክሱ የቀረበለት የጎፋ ዞን ከፍተኛ ፍርድ ቤት አቃቢ ህግ ያቀረባቸውን የሰውና የሰነድ ማስረጃ በጥልቅ ከመረመረ በኋላ የወንጀል መፈጸሙን ከጥርጣሬ በላይ መረጋገጡን ገልጾ ተከሳሹ እንዲከላከል ብይን ሰጥቶ ነበረ። ነገር ግን ተከሳሽ አቶ ጀማል ሁሴን የመመከታቸው የመከላከያ ማስረጃ የለኝም በማለት ፍርድ ቤቱን በጥፋተኝነቱ ፍርዱን አስተላልፏል። በመቀጠልም ፍርድ ቤቱ የግራ ቀኙን የቀጥታ አስተያየት ተቀብሎ ሰኔ 19 ቀን 2018 በኋላው የወንጀል ችሎት በቅጣት አወሳሰን መመሪያ ቁጥር 03/2017 መሰረት በእርከን 45 ስር ባለው ፍቃድ ስልጣን ተከሳሹ በሞት እንዲቀጣ በቁርጠኝነት ወስኗል። የሰላም መደፍረስ እና ቤተሰብ ውስጥ የሚፈጠሩ አለመግባባት ወደ እንደዚህ አይነት የጭካኔ ጥግ መድረሳቸው እጅግ ያሳዝናል። ፍርድ ቤቱ የሰጠው የሞት ቅጣት ውሳኔ በወንጀለኛው ላይ ተገቢውን ማስተማሪያ ይሰጣል ብላችሁ ታስባላችሁን? የእናንተ አስተያየት በኮሜንት መስጫው ላይ አስፍሩልን። የዚህ ቻናል ዋና ዓላማ ወንጀልን ለመከላከልና ማህበረሰቡ ግንዛቤ ለመፍጠር ነው። አዳዲስ እውነተኛ የወንጀል መረጃዎችን፣ የፖሊስ ምርመራዎችን በየጊዜው ለመከታተል የቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለኢትዮጵያ።